በእስልምና ታሪክ ማህደር ውስጥ የጠመመ መንገድን የሚከተሉ ከቀጥተኛው መንገድ የሳቱ እንዲሁም አዲስ ነገር ይዘው የመጡ ፊርቃዎች በሙሉ በእስልምና ሃይማኖት ውስጥ ክብር ከሚሰጠው ምልክት ኋላ ሲሸሸጉ ታገኛቸዋለህ። ጥመታቸውን ከሷ ኋላ ይደብቁበታል፣ ብልሹ እምነታቸውን ይሰትሩበታል። ሰይዱና ዓሊይን የገደሉት ኸዋሪጆች ፍርድ ለአላህ እንጂ ለማንም አይገባም ይሉ ነበር። እኛ ለቁርአን እየተከላከልን ነው፣ ለሸሪዓዊ ሹመት ዘብ የቆምነን ይሉ ነበር። ከዛም ግን ዓሊይን ገደሏቸው። ይህ ተከታታይ ፕሮግራማችንን የምንጀምረው ስለ ቀብር በተመለከተ ይሆናል። ምክንያቱም በቀብር ጉዳይ ተራው ማህበረሰብ ዘንድ እንዲሁም ዓሊም ነን ባዮች ዘንድ የተቀላቀለ የሆነ መረጃ ተሰራጭቷል። እነኚህ ሰዎች ቀብር የምትለዋን ገና በጆሯቸው የሰሙ ጊዜ ቀብር ወደ ጭንቅላታቸው የሚመጣው ሽርክ ነው። አንዳንዱ አንድን ሰው ሽርክ ውስጥ ወድቋል እንዲሁም በአላህ ክዷል ማለትም ቀለል አድርጎ ይመለከታል። ይህ ደግሞ በጣም አደገኛ ነገር ነው። ቡኻሪ በሰሒሐቸው በዘገቡት ሐዲስ አቡ ሁረይራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሰው ለወንድሙ አንተ ካፊር ካለው ክህደቱ ከሁለቱ ወደ አንደኛው ላይ ትመለሳለች። እንዲሁም ቡኻሪ በታሪኹል ከቢር እንደዘገቡት ኢብኑ ሒባን ደግሞ በሰሒሐቸው እንዲሁም አልበዛር ከሑዘይፈት ኢብኑ የማን የተላለፈን ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በእናንተ ላይ ከምፈራላችሁ ነገሮች መካከል ቁርአንን የቀራ ከዛም በሱ ላይ ውበቱ ሲታይበትና ለእስልምና ዘብ ሆኖ ከቆመ በኋላ አላህ ወደ ሻበት ሁኔታ ተቀይሮ ከቁርአን ይወጣል፣ ከበስተጀርባውም ይጥለዋል። በመቀጠልም ሰይፉን ይዞ ወደ ጎረቤቱ ገስግሶ በሽርክ ይፈርጀዋል አሉ። ዘጋቢውም አንቱ የአላህ መልእክተኛ ሆይ ከሁለቱ ለማጋራት የተገባው ፈራጁ ነው ወይስ ተፈራጁ አልኳቸው አለ። ረሱሉላህም ፈራጁ ብለዋል። አንድን ሰው በኩፍርና በሽርክ ቀለል አድርጎ መፈረጅ በጣም አደገኛ ነገር ነው። ምክንያቱም ይህ ፍረጃ ያለ ቦታ እየዋለ ከሆነ በሽርክ የሚፈርጀው ሰውዬ ከሚወነጀለው ይልቅ ለሽርኩ የበለጠ ተገቢ ይሆናል። እነዛ ድንበር ኃላፊዎች አንድ የሳሊሖችን ቀብር የሚዘይርን ሰው ሲመለከቱ በመዘየር ብቻ ወይ ያላወራ ወይ ምንም ነገር ያልፈጸመ የሆነ ቀብር ፊት የቆመን ሰው ምስል ሲመለከቱ ብቻ ያ ሙሽሪክ ያ ካፊር ይላሉ። ከአላህ ሌላ አማላጆችን ያዙ፣ ምልጃ መለውም ያላህ ብቻ ነው፣ ብትጠሯቸው ጥሪያችሁን አይሰሙም ይላሉ። በጣም የሚያሳዝነው ነገር ወደዚህ የሚገፋፋቸው ዓሊም ነን ባዮች ናቸው። በእስልምና ታሪክ ማህደር ውስጥ የጠመመ መንገድን የሚከተል መንገድን የሳተ እንዲሁም አዲስ ነገር ይዞ የመጣ ፊርቃ በሙሉ በእስልምና ሃይማኖት ውስጥ ክብር ከሚሰጠው ምልክት ኋላ ሲሸሸጉ ታገኛቸዋለህ። ጥመታቸውን ከሷ ኋላ ይደብቁበታል፣ ብልሹ እምነታቸውን ይሰትሩበታል። እንሒራፈሃ ወቱኽፊ ቢሂ ፈሳደ ሙዕተቅ ሰይዱና ዓሊይን የገደሉት ኸዋሪጆች ፍርድ ለአላህ እንጂ ለማንም አይገባም ይሉ ነበር። እኛ ለቁርአን እየተከላከልን ነው፣ ለሸሪዓዊ ሹመት ዘብ የቆምነን ይሉ ነበር። ከዛም ግን ዓሊይን ገደሏቸው። በጀነት ከተበሰሩት አንዱ የሆኑትን የሙስሊሞች መሪ የነበሩትን ሙዕተዚሎች የቢድዓ አራማጆች ነበሩ። አቂዳ ላይ ጥመት ነበረባቸው። ራሳቸውን ግን የፍትህና የተውሂድ ባልተቤቶች በማለት ነበር የሚጠሩት። ተመልከት፣ ሁሉም ፊርቃዎች በተከበረ መገለጫ ኋላ ነው የሚሸሸጉት። ነገር ግን ከዚህ መገለጫ በስተጀርባ ያለውን እውነታ ስታይ በውስጣቸው መጥፎን ነገር ነው አቅፈው እንደያዙ የምትደርስበት። ሰውን በማክፈር ተውሂድን መጠበቅ በፍጹም አይቻልም። የመልእክተኛውን ውርስ የሆነውን ዒልምንም በመቆልመም ሊሆን አይችልም። ከዚህ ሁሉ አደገኛው ነገር ይህ ድንበር መጣስ አንዳንዶች ዘንድ ወደ የአሸባሪዎች ተግባር ተለወጠ። ከ7 ዓመት በፊት አይኤሶች በሲና የሚገኘውን የረውዳ መስጊድን የጁምዓ ሰላት የሚሰግዱ ሰዎች ላይ ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚሉ ሰዎች ላይ ማፈንዳታቸው ሩቅ አይደለም። ከ300 በላይ ሙስሊም ሙዋሂድ የሆነን ሰው ጁምዓ እየሰገዱ ባሉበት ነው ደማቸውን ያፈሰሱት። ይህም የሆነው ሙሽሪኮች ናቸው፣ ቁብርዮች ናቸው በማለትና የመሳሰሉትን ውርቅና መሰል ውንጀላ በመወንጀል ነው። የዚህ አደገኛ ጣጣ መነሻው ደግሞ ብዙ የተያያዙና የተሳሰሩ መሳኢሎችን ለይቶ አለማወቃቸው ነው። በቀብር ዚያራ መካከልና ቀብሩ ዘንድ ዱዓ ማድረግን ቀላቅለው ያያሉ። እንዲሁም በቀብር ያለውን ሸፋዓ በመጠየቅና በቀብሩ ውስጥ ባለው ተወሱል በማድረግ መካከል
አላህን በመጠየቅና በቀብር ላይ መተሻሸት እና ቀብርን በመሳም መካከል፣ ለቀብር ሱጁድ በማድረግና ቀብርን ጠዋፍ በማድረግ መካከል፣ በቀብር ላይ መገንባትን ይመስል እና በመሳሰሉት ጉዳዮች መካከል ያለውን ነገር ግን በዝርዝር መታየት ያለባቸውን ጉዳዮች አንድ ፍርድ ይሰጡታል። እነኚህን ሁሉ በሽርክና በኩፍር ይፈርዳሉ። እውነታው ግን እነዚህ ጉዳዮች በስራቸው ብዙ ዝርዝር የሆኑ ነገራቶች ያሉት በመዛሂቦች ዘንድ ልዩነትን ያስተናገደ ርዕስ ነው። ስለዚህ ትክክለኛው አካሄድ ጉዳዮችን በዝርዝር መመልከት፣ ዑለሞቹ ምን አሉ የሚለውን መመልከት፣ የቱን አወገዙ የቱን አሞገሱ የሚለውን መመልከት ያስፈልጋል። በዚህ ተከታታይ ፕሮግራማችን እነዚህን ነጥቦች ብትንትን አድርገን እንመለከታለን። ቀለል ባለ መልኩም እንዋይባቸዋለን። ቁርአንና ሐዲስን መሰረት በማድረግ የሰለፍና የኸለፍ ዑለሞችን አረዳድ በመንተራስ ከአራቱ ሱንይ ከሆኑት መዝሃቦች የሙስሊሞች በአጠቃላይ ኢማም የሆኑትን ከሙፈሲሮች፣ ከሙሐዲሶቹ፣ ከሉጋዊዮቹ፣ ከኡሱልዮቹ እያጣቀስን እንወያያለን።